አድቬንቲስቶች የእስልምና እምነትን እግዚአብሔር አስነስቶታል እያሉ ነው። ስሙ 538 ላይ ሮም ጳጳሳዊው ሲነሳ 570 ዓመተ ምህረት ላይ ነብዩ መሐመድ ይወለዳል። በደም ስሙ እግዚአብሔር እንዴት ስራውን እንደሚሰራ በ570 እኚህ ሰው ከተወለዱ በኋላ ቀጥሎ እስልምና ይነሳል። ቅድም ያልናቸው የስተት አስተምሮች የቤተ ክርስቲያንን ማንነት ከክርስቶስ ለይቶ ክርስቶስ ፈጽሞ የማይታይበት ክህደት፣ ውስብስብ ወግ የሞላበት ስርዓት የሞላበት እግዚአብሔር የማይታይበት ክርስትና ለዓለም ይታወቅ ነበር። እዚህ ጋር ክርስትናን የሚገዳደር ሌላ ኃይል ይነሳል። ኢስላም የምዕራቡ ዓለም ክርስትና ከእውነት እየራቀና በብዙ በዘረኝነት በባህል ውስብስብ ስርዓቶችና ወጎች መረቦች ታስሮና በኮተት ተሞልቶ ሌላ መልኩን ከመያዙ የተነሳ ኢስላም ይዞት የመጣው ሃይማኖት ለአረቦች ብሎም ለአፍሪካውያን የሚስብ እንደሆነ ታሪክ አዋቂዎች ይናገራሉ። ስሙ በኢስላም ውስጥ ምንም አይነት ለመለኮት፣ ለመላእክት፣ ለቅዱሳን የሚሰጥ ምስል፣ ስግደት፣ አምልኮ የለም። ሙስሊሞችም ወገኖቻችን ይበልጥ ለተቀረጹ ምስሎች ባለመስገድ ከክርስቲያኖች የተሻለ የእግዚአብሔርን ቃል እንጠብቃለን ይላሉ። ብናምንም ባናምን እነዚህ ክርስትናና ኢስላም ትንቢታዊ የሆኑ ስለሆኑ ማየት ስላለብን ነው። የመጨረሻው ዘመን አንደምታ ወይም ኢምፕሊኬሽን አላቸው እጅግ በጣም የእግዚአብሔር ሕዝብ ማወቅ ያለበት። አይሁድን ወይም ክርስቲያኖች ሁኑ ቅኑን መንገድ ትማራላችሁ አሉን ይላል። አይደለም የኢብራሂምን ሃይማኖት ቀጥተኛ ሲሆን እንከተላለን ይላል። አያችሁ ምላሽ ነው በጊዜው ለነበረው የስተት ክርስትና፣ የውሸት ክርስትና፣ የባዕድ አምልኮ፣ የጣዖት አምልኮ በማን ስም በክርስትና ስም የሚሰራውን ምላሽ ለመስጠት የተነሳ እንደ ራዕይ ምዕራፍ 9 ትንቢታዊ ንቅናቄ ነው። ወይ ክህደት ወይ ክህደት! እናንተዬዎቼ እንደው ስህተት እንኳን በቤተ ክርስቲያን ወይ በእግዚአብሔር ሕዝቦች ስህተት እንኳን ቢኖር ራሱ ባለቤቱ መንፈስ ቅዱስ እያጠራት እያነጻት ወደ እውነት ሁሉ እየመራት እያስተካከላት ይሄዳል እንጂ ወደ እውነት ሁሉ ይመራችኋል የተባለለት መንፈስ ቅዱስ ወደ ውሸት ሁሉ መሪ ወደ ሆነው እምነት ይጠቁማል። ያ እምነት እንዲነሳ አድርጓል ነው የምትሉኝ? ማለት እስኪ ቆም ብላችሁ አስቡ። እስኪ ተረጋጉ፣ መጀመሪያ ተረጋጉ። እርሱ የእውነት መንፈስ በመጣ ጊዜ ከኔ ካለኝ ወስዶ ይነግራችኋል ተባለ እንጂ ወደ እውነት ሁሉ ይመራችኋል፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ተባለ እንጂ ከመቼ ወዲህ ነው በእግዚአብሔር ሕዝብ መካከል ወይም ደግሞ በዘመናት እንግዲህ አፖስቴት የሚባሉ ቸርቾች ወይም ደግሞ ንቅናቄዎች ሲነሱ እነዛን ለመገዳደር ሌላ አፖስተሲ ወይም ደግሞ ፈጽሞ የለየለት ክህደት ንቅናቄ እንዲነሳ እንዲጀመር ያደርጋል የሚባል እስኪ ከየት ነው? ከመጽሐፍ ቅዱስ። ኧረ ተው! እግዚአብሔር እንዴት ራሱን ይቃረናል? እንዴት አካሉን ይቃረናል? ኧረ ይሄ በጣም ከባድ ክህደት ነው። ወይኔ! ቤተ ክርስቲያን መቼም አትተውም። ቤተ ክርስቲያን የክርስቶስ ናት፣ አካሉ ናት፣ ሙሽራው ናት። ስለዚህ ምንም አይነት ችግር ቢገጥማትም ወይም ደግሞ ውስጧ ብዙ ነገር ተግዳሮት ቢኖርም ወይም ደግሞ የተለያዩ የስህተት ትምህርቶች የተነሱ ቢያስቸግሯትም ነገር ግን ጌታ ምን ይላል? መንፈስ ቅዱስ አላት እና ጌታ ምን አለ? በራእይ 3:19 እኔ የምወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ፣ እንግዲህ ቅና ንስሐም ግባ ይላል። ጌታ አካሉን ስለሚወዳት ፈጽሞ አይጥላትም። ባይሆን ግን ለኮሬክሽን ይቀጣታል፣ ይዘልፋታል፣ ንጹህ እስክትሆን ድረስ ያበጃታል ማለት ነው። ጌታ ቃል ኪዳኑ ከቤተ ክርስቲያን ጋር ነው። ሌሎችን ለመድረስ
በቤተ ክርስቲያን በኩል ነው እንጂ ከመቼ ጀምሮ ነው የእርሱን ሙሽራ የሚገዳደር ሌላ ኃይል የሚያስነሳባት? ባካችሁ ጌታ እግዚአብሔር ሌላ ኮቨነንት የለውም። ኮቨነንቱ የአብርሃምን ብትመለከቱ በዘርህ የተባለው ነው። እሱ ራሱ ክራይስት ነው። ሌላ ኮቨነንት የለንም። እግዚአብሔር ተሐድሶን ሊያመጣ ሐኒፎችና እስላም አስነሳ እያላችሁ ትዘባርቃላችሁ እንዴ? ፓስተር ኤፍሬም ሐኒፎች በማለት ቁም ነገር የሰራህ እንዳይመስልህ። እግዚአብሔር ራሱ ከአብርሃም ጋር ቃል ኪዳን ሲገባ በዘርህ አሕዛብ ሁሉ ይባረካሉ የተባለለት ዘርህ የተባለው የእስማኤል ዘር አይደለም፣ የይስሐቅ ዘር ነው። ይሄን ማወቅ አለብህ። ላስታውስህ፣ ሐኒፎች ይሄ ጣዖትን ሪጀክት ከማድረጋቸው አንጻር ሞኖቴይዝም ማለት በአንድ አምላክ ከማመናቸው አንጻርና እንዲሁም ከጁዳይዝም ከክርስቲያኒቲ እና ከኢቭን እስላም ከዴቨሎፕ ከመደረጉ በፊት የአብራሚክ ፌዝን የተከተሉ ናቸው የተባለላቸው ቢሆንም ነገር ግን አይሁድ ወይም ክርስቲያን ሁኑ አትበሉን ያሉ ናቸው። ራስህ አንብበኸዋል ፓስተር ኤፍሬም፣ ራስህ አንብበኸዋል። በዚህ ሰራውት ባልከው ሪሰርች ይህን ሪሰርች ስታቀርብ አንብበኸዋል ማለት ነው። እና ምንም የክርስትና መሰረት የሌለው ያውም ደግሞ ጭራሽ ክርስትናን የሚያጣጥልና አጌንስት ወርድ ኦፍ ጋድ አጌንስት ሆሊ ስፒሪት አጌንስት ባዲ ኦፍ ጋድ ክራይስት የሆነ ጥናት ቤተክርስቲያን ዘንድ ማቅረብህ በጣም ነው እኔ ያስደነገጠኝ ከአመታት በፊት ይሄን ስሰማው ማለት ነው። ይሄንን ታውቃለህ? ሐኒፎች በትሪኒቲ አያምኑ። ጥንተ ሐኒፎችን እንኳን ብንመለከት እምነታቸው ሴንተር ያደረገው በክርስቶስ ሞትና መነሳት ላይ አይደለም። እንዲሁም ድህነት የሚገኘው በአንሴስትራል ትራዲሽን ነው ይላሉ። ግን ክርስቲያኒቲ እንግዲህ በግሬስ ነው የሚገኘው፣ በአንሴስትራል ትራዲሽን አይገኝም ይላል። እና የእስልምና ሃይማኖትን እግዚአብሔር አስነሳው ማለት ምንም ማለት ነው? አረ በኢየሱስ ስም! እስልምና እኮ የኢየሱስን አምላክነት ክዷል። መስቀሉን የካደ ነው። ኢየሱስ ክርስቶስ አልተሰቀለም ይላሉ። ሁለተኛው ደግሞ ድህነት በመስቀሉ ስራ በኩል አይደለም ይላሉ። ሌላው ከዚህ ጋር በተያያዘ ቁርአን ወንጌልን ተክቶታል ይላሉ። ወንጌል ስህተት ነው ብለው ስለሚሉ የምታያቸው ሁሉ እንዲሁም ሌሎች ልዩነቶች እንደሚያሳዩን እስልምና የክርስትና ተጻራሪ ነው። ስለዚህ ወንድሜና ፓሮሲያዎች አትልፉ። እግዚአብሔር እስላምን አላስነሳውም።